እንወደው የምናከብረው ደራሲ፣ አዘጋጅ፣ ፕሮዲሰር፣ ተዋናይ እጅግ የምናደንቀው የክብር እንግዳችን የቱ ጋር ያለው አርቲስት አለማየሁ ታደሰ ስለመጣ በጣም ደስ ብሏል። የክብር እንግዳችን ነው። ዳኒ በጣም ይወደዋል፣ አሌክስ ዳኒን በጣም ይወዳል። ሁለቱም ለጥበብ ለፍተዋል፣ ደክመዋል፣ ሰርተዋል። በጥበብ ውስጥ እንግዲህ ወንድማማቾች ናቸው፣ ጓደኛማቾች ናቸው። እንግዲህ ዛሬ ለዚህ ዕለት ለዚህ ፕሮግራም ዳኒ የሚመሰገንበት የሚከበርበት የሰራውን የሚያጭንበት ፕሮግራም ላይ ተገናኝተናል። አሌክስ ምን ተሰማ? እንደምን አመሻችሁ። ከዳኒ ጋር ብዙ አልተገናኘንም። በመድረክ አንድ ክፍል አጋፋሪን አብረን ሰርተናል። ያለው ዲሲፕሊን፣ ለሙያው ያለው አክብሮት እጅግ በጣም የሚደንቅ ነው። ይህ ጉዳይ ከተፈጠረ በኋላ ሶሻል ሚዲያው ላይ፣ ባለሙያው ላይ፣ ከሙያው ውጭ ያሉት ሰዎች ላይ የተገለጠው ነገር የዳኒን ልብ ነው ያየሁት። ሳንሰስት የከፈልነው ሙያ እኛ ባላሰብነው መንገድ እግዚአብሔር በሚያውቀው ሳይከፈልን አይቀርም። ልብህ ነው ድካምህ ነው የከፈለ። ዳኒ አሁንም በጣም መልካም ምኞት ነው የምመኝልህ። ጤና ተመልሰን መድረክ ላይ አብረን እንድንቆም ነው የምመኘው። እናመሰግናለን። ከዚህ በመቀጠል ለዳኒ አንድ ስጦታ ያዘጋጁ የስዕል ስጦታ ነው ያዘጋጁ አሉ። የክብር እንግዳው አርቲስት አለማየሁ ታደሰ ለዳኒ ለዛሬው ሙሽራችን አርቲስት ዳንኤል አሸናፊ ይሰጥልናል። የስዕል ስጦታ የያዛችሁ እባካችሁ ወደ መድረኩ ዳኒን በጣም እንዳናቆመው እባካችሁ። እሺ በጣም ከልብ እናመሰግናለን። እግዚአብሔር ይስጥልን። ከፊት ሆኖ ግንባር ቀደም ሆኖ ሲያስተባብር የነበረው ሁላችንም የሚያስተባበረ ያነቃ እጅግ ደጉ አማኑኤል ሀብታሙ የህይወት ዘመን ሽልማቴ ይሁንልኝ፣ የክብር ሽልማቴ ይግለጽልኝ፣ ይሄ እንኳን ቢገልጽልኝ ብሎ ያዘጋጀለት የዋንጫ ሽልማት ነው። የዋንጫ ሽልማቱ ዳኒ በጣም ወዶ አከብረው ትልቅ ተዋናይ ነው። ይህንን ፍቅር ክብር ስላየ እጅግ በጣም ደስታ ይሰማናል።
ልጆች ናቸው ትልቁን ነገር የተጫወቱት። ኮሚቴው አንድ የዳኒ ህመም የብዙዎቻችን የተዋናዮች ህመም ነው። ሁላቸው እናመሰግናለን። አማንየት ምሽት ቃል የለኝም። የእውነት ከልቤ ነው ደስ ያለኝ። ይህን ያደረገው ደግሞ የድንግል ማርያም ልጅ መድኃኔዓለም ክርስቶስ ነው። እኔ ለእግዚአብሔር ሕግ አክባሪውና ታዛዥ ልጁ አይደለሁም። አመፀኛ ልጅ ነኝ፣ ግን አመፄን አላየም። ከተሸሸኩበት ወጥቶ እናንተ ፊት አቆመኝ። አሁንም ክብሩን ይውሰድ። ለእናቱ ለድንግል ማርያም ክብር ይሁን። ለቅዱሳኑ ጻድቃን ሰማዕታት፣ ለቅዱሳን መላእክቱ ክብር ይሁን። ከዛ መለስ ስል እዚህ ውስጥ ያሉ ወንድሞቼ እኔ ለነሱ ደግ አይደለሁም፣ የነሱን ያህል ለኔ ስለኔ ብለው የተዘጋ በር የተዘጋ ልብ እያንኳኩ ስለኔ ብዙ ደክማቸውና መድኃኔዓለም ክርስቶስ ድካማቸውን ይቅጠር። እግዚአብሔር ያክብርልኝ። ሁላችሁም የልባችሁን መሻት ከክፋት በቀር ይፈጽምላችሁ። አማኑኤል ሀብታሙ እጅግ በጣም የምወደው ሰው ነው። ይህን ስላደረገ አይደለም፣ ከዛ ቤት ገና ከጅምሩ ጀምሮ ከልብ እወደዋለሁ። አማን ከነ ቤተሰቡ እግዚአብሔር ጸጋውን ያድልልን። በተለያዩ ቦታ ላይ በተቸገርኩበት ሰዓት በውጭ ሀገር ያሉ ጅማ፣ በተለያየ ከተማ ያሉ ወዳጆች የማላቃቸው እነሱ የሚያውቁኝ ለእኔ ብዙ ነገር አድርገውልኛል። ብዙ ነገሮችን አሳልፌያለሁ። አይገርም? አስችሉኝ ቆሜያለሁ። እናንተ ስላላችሁ ለሁላችሁም በያላችሁበት እዚህ ሀገር ውስጥ ያላችሁ እናንተም ከፊት ለፊት ያላችሁ መድኃኔዓለም ክርስቶስ የልባችሁ መሻት ይፈጽምላችሁ። ገባኤ ሲሳይ ፎጌ ጓደኛ አለኝ። እግዚአብሔር ያክብር። ከነ ቤተሰብ ጓደኞች ሳልጠይቀው ወደ ላይን ይሞላ ነበር። የጎደለውን ሁሉ መድኃኔዓለም ክርስቶስ ይሙላል። ከታመምኩ ጀምሮ አቅሟን ያላት ሁሉ ሳትሳሳ ስታስታመመኝ ነበረች። ህመሙ ነርቨስ ነው የሚያደርገው። መድኃኒቱ ሲጀማ አይተወኝም። በጣም ያስጨንቀኝ ነበር። 1 ዓመት ከ10 ወር ነው ቤት የተኛሁት። 12 እንግዶችን ቅዳሜ በመድኃኒት ነው ቲያትር የምሰራው። ሰናይ ጥላሁን ትባላለች። አፄ እያየ ታዬ ተመስሏል። ቀኝ እጄ ያዘዝኩትን ይታዘዛል። ለእኔ ብቻ ሰው ማናችሁ እንድታዙ ይታዘዛል። እግዚአብሔር ያክብር። ብሔራዊ